ፍትህ በአርሲ ለሚጨፈጨፉ ኦርቶዶክሳውያን ክርስቲያኖች መንፈሳዊ አባትም እኮ አጣን ስለነሱ የሚጮህላቸው ለምን የሚደርስበትን መገፋት እየፈራ የሚደርስበትን እስራት እየፈራ ሰባኪ ሁሉ ጸጥ አለ። አረ ጸጥ አለ። ሁላችሁም ኦርቶዶክሳውያን ይህንን ቻሌንጅ እንድትቀላቀሉ በአርሲ ለሚጨፈጨፉ ኦርቶዶክሳውያን Orthodox genocide in Ethiopia by Muslim Wahhabi terrorists. ሰላም ውድ ቤተሰብ እንደምን ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። በዛሬው መረጃችን እንግዲህ እንደሚታወቀው የአርሲ ኦርቶዶክሳውያን ግድያ ቀጥለዋል። እነሱን የተመለከተ ይሆናል። የአርሲ ኦርቶዶክሳውያን ግድያ፣ ጭፍጨፋ በሚያሳዝን ሁኔታ ቀጥለዋል ማለት ነው። ያሳዝናል። በሌላ መልኩ ደግሞ በውጭው ዓለም የአርሲ ኦርቶዶክሳውያን የምዕመናን ሞት፣ ግድያ ይቁም እያሉ ድምፃቸውን እያሰሙ ይገኛሉ። እነዚህና ሌሎችን መረጃዎች ወደ እናንተ አደርሳለሁ። እስከ መጨረሻ ተከታተሉ። ይህንን ቻናል ሰብስክራይብ፣ ቪዲዮውን ላይክ፣ ሼር እንድታደርጉ አሳስባችኋለሁ። ወደ መረጃዎቹ እንሄዳለን። Stop Orthodox genocide in Ethiopia by Muslim Wahhabi terrorists. Everyone across the globe should stand against Orthodox genocide in Ethiopia. We all must stand with them in order to save their lives from Wahhabi terrorists, especially those living in RC Ethiopia. Stop genocide on Orthodox across the world. Orthodox followers should live freely in their country. We all have to stand together against this Orthodox genocide. We all have to stand against Wahhabi jihadists. No more, no more. Stop genocide of Ethiopian Orthodox Christians. Stop killing Ethiopian Orthodox Church followers. Stop Orthodox genocide in Ethiopia by Muslim Wahhabi terrorists. Everyone across the globe should stand against Orthodox genocide in Ethiopia. We all must stand with them in order to save their lives from Wahhabi terrorists, especially those living in RC Ethiopia. Stop genocide on Orthodox across the world. Orthodox followers should live freely in their country. We all have to stand together against this Orthodox genocide. We all have to stand against Wahhabi jihadists. No more, no more. በነገራችን ላይ የአርሲው ግድያ ሆን ብሎ ታቅዶ እንደሚደረግ የሚያመለክተን ነገር እነዚህ የምትመለከቷቸው ቪዲዮዎች ተቀርጸው ሲወጡ ማለት ሰዎች ሲቀበሩ ሬሳቸውን ተቀርጸው ሲወጣ የምታዩቸው ቪዲዮዎች በሙሉ በድብቅ የተቀረጹ ናቸው። ይሄ ማለት ተከልክሏል። በራሴ መረጃ መሰረት ቪዲዮ እንዳይቀረጽ፣ ፎቶ እንዳይነሳ ተከልክሏል። ትላንትና 19 ኦርቶዶክሳውያን ሞተዋል። ከዛ 26 ኦርቶዶክሳውያን ሞተዋል። መረጃ የሚሰጡን ራሱ ውስጥ በኩል እየመጡ ስማችን እንዳይጠቀስ እያሉ ነው። የኛን ፎቶ አታስገባ ያሉ ነው መረጃ የሚሰጡን። ለምን ይሆናል ይሄ? ለምን ይታፈራሉ? ገደላችኋ በቃ ፎቶ ያንሱበት፣ ያስቀምጡ፣ ለታሪክ ያስቀምጡ፣ ቪዲዮ ይቅረጹ፣ ይናገሩ። ታፍኖ እኮ ነው የሚገኙት። ባርሲ የሚገኙ ኦርቶዶክሳውያን ታፍነው እንደዚህ አፋቸውን አፍኖ እኮ ነው የሚገኙት። እንዴት ነው ሸኔ የተባለ አካል ሸኔ የተባለ አካል ታጣቂ ኃይል መጥቶ ገሎ ቪዲዮ እንዳቀረጸ አያደርግም? ባይዘው ከገደላት ይሄዳል። ለምን? መንግስት አለ ብሎ ስለሚያምን መጥቶ እንዲያጠቃው እርምጃ ስለሚወሰድበት ቶሎ ከዛ ቦታ ያመልጣል። አሁን ግን የተረያነን ዘረለም እኮ ተገደሉ። ከዛ ቪዲዮ እንዳይነሱ፣ ፎቶ እንዳይነሱ፣ ማንም ስለሱ እንዳይናገር በድብቅ ተደብቆ በጅምላ እንዲቀበሩ የተደረገ የሚገኘው ሆይ እንዴ! ለምን ይሄ የሚሆነው? ይሄ ባለበት ሁኔታ አባቶች ዝም ጭጭ፣ ዘማሪያ ዝም ጭጭ፣ ቲክታከሮች ሀገራችን ላይ እኮ ከጥንት ጀምሮ የመጣ ባህል አለ እኮ። አንድ ሰው ሰፈር ላይ ሲሞት ቢያንስ ቲቪ ይዘጋል ቤት ውስጥ ለሁለት ሶስት ቀን። እንዴ ቢያንስ ምንም ድምጽ ባትሆኑ ዘውል አካውንታችሁን ፖስት አታርጉ፣ ምንም ነገር አጀንዳ አታስቀይሩ ፕሊዝ። እና አሁንም ቢሆን ለአርሲ ኦርቶዶክሳውያን በቻልነው አገም ድምጽ ናቸው ዝም እንዳንል። አቶ ኢብራሂም አልተገደሉም ማለት እህልስ እግሩ ይቆረጥ ተባለ፣ ምንም አልተጎዳብኝም ማለት አቶ ኢብራሂም። እግዚአብሔር መልስ ይመልሳል። ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። በሚያሳዝን ሁኔታ አቶ በጋሻው ምንድነው ያለው? ይህ ጭፍጨፋ የሚገባ ጭፍጨፋ ነው፣ የሚገባ ግድያ ሞት ነው ብለዋል።
እንግዲህ ከአንድ ሃይማኖት መሪ ነኝ የሚል የማይጠበቅና ቆሻሻ ንግግር፣ አስጸያፊ ንግግር ነው ማለት ነው። እና ምንድነው ያለው? የሚገባ ነው፣ የሚገባ ጭፍጨፋ ነው፣ የሚገባ ሞት ነው ብለዋል። እንግዲህ ይህንን ድርጅት አይደለም ኢትዮጵያውያን የውጭ ሰዎች እያወገዙ በሚገኙበት ጊዜ አንድ ኢትዮጵያዊ ሰው ይጨፍጨፍ፣ ሰው ይሙት፣ ይጥፋ ብሎ መናገር እንዲያውም ከሃይማኖት መሪ በጣም የሚያሳዝን ነው። እውነትም የሃይማኖት መሪ እንዳልሆነ አስመስክረዋል ማለት ነው። የዓለም ድምጾች እየተሰሙ ይገኛሉ። የዓለም ሰዎች ስለዚህ ግድያ እያወገዙ ይገኛሉ። ይህንን ድርጅት ይቁም እያሉ ድምፅ እየሰጡ ይገኛሉ። ስለዚህ እኛ ኢትዮጵያውያን ለኢትዮጵያውያን እንዴት ማዘን አቃተን? እንዴት ድርጅቱን ማውገዝ አቃተን? እንዴት ድምፅ መሆን አቃተን? ስለዚህ ትልቅ አካውንት ያላችሁ ቲክታከሮች እባካችሁ ግድያው እንዲቆም ስራ ስሩ፣ ቪዲዮ ስሩ እባካችሁ። በሌላ መልኩ ብዙሃን ሊቃነ ጳጳሳት ይህ አጸያፊ ድርጅት እንዲቆም ከመንግስት ጋር ብትገናኙ፣ ብትነጋገሩ፣ ብትመካከሩ የሚል ሀሳብ አለን። ሌላው ሁላችንም ድምፃችንን እናሰማ። ለነዚህ ለሚሞቱ ወገኖቻችን፣ ለኦርቶዶክሳውያን፣ ለምዕመናን ድምፅ እንሆን ማለት እወዳለሁ። ስለተከታተላችሁ አመሰግናለሁ። ይህንን ቻናል ሰብስክራይብ አድርጉ። ቪዲዮ ደግሞ ለብዙ ሰዎች እንዲደርስ ላይክ፣ ሼር እንድታደርጉ አሳስባችኋለሁ። እጅግ በጣም አመሰግናለሁ ስለተከታተላችሁ ማለቴ ነው። መልካም ጊዜ፣ ይቆየን።